በጌታ የተወደዳችሁ ወንድሞችና እህቶች የእግዚአብሔር ሰላምና ጸጋ በያላችሁበት ቦታ ይብዛላችሁ ማለት እወዳለሁ። በዚህ ሰዓት ደግሞ ይዤላችሁ የቀረብኩት ትምህርት ስለ 2300ዎቹ ማታና ጠዋት ትንታኔ ይሆናል። በተጨማሪም ስለ ሰባው ሱባኤ አልፎም ስለ የመጨረሻው ሰባኛው ሱባኤ አብረን የምናጠና ይሆናል። አስቀድመን እግዚአብሔር በመንፈሱ አማካይነት ቃሉን እንዲያስተምረን በጸሎት ወደ ጸጋው ዙፋን እንቀርባለን። ክብር ላንተ ይሁን አፍቃሪያችን፣ በምህረት እያንዳንዳችንን ከለ ጠብቀ ይህንን ጊዜ ደግሞ በእድሜያችን ላይ ስለጨመርክልን እናመሰግናለን። ጌታ ኢየሱስ ክርስቶስን አሳልፈ ስለሰጠን እናመሰግናለን። በጌታ በኢየሱስ ክርስቶስ አማካይነት ሕይወትን ስለሰጠህን አሁንም ደግሞ በትንቢተ ዳንኤል ምዕራፍ 9ኛው ላይ ስለ 2300ዎቹ ማታና ጠዋት መልአኩ ለዳንኤል ያብራራውን የበለጠ በዚህ መጨረሻ ዘመን ተፈላጊነት ያለው እውነት እንደመሆኑ ማስተዋል የምንችልበትን አእምሮ ስጠን። መንፈስ ቅዱስን ላክልን። ሁሉን ነገር እንደ መልካም ፈቃድ ይፈጽምልን። በጌታችን በኢየሱስ ስም አሜን። እንግዲህ በጌታ የተወደዳችሁ ወገኖቼ በትንቢተ ዳንኤል ምዕራፍ 8ኛው ላይ ዳንኤል በባቢሎን ንጉሥ በቤልሻዛር 3ኛው ዓመት ስለተለያዩ እንስሳትና ስለ 2300 ቀናት አይቶ ነበረ። ነገር ግን ስለ 2300ዎቹ ማታና ጠዋት የተባሉት ከቤተ መቅደስ መንጻት ጋር ስለተያያዙት እውነታዎች ማብራሪያ ሳይሰጠው ቀረ እና ምዕራፍ 9ኛው ላይ ከቁጥር 1 ጀምሮ እስከ 20 ድረስ ጸሎቱን ነው የምንመለከተው። በተለይ እስከ ቁጥር 19 ድረስ ጸሎት ላይ ነበረ። ቁጥር 3 ላይ እንዲህ ይላል፣ ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊትን ወደ ጌታ ወደ አምላክ አቀናው። ወደ አምላክም ወደ እግዚአብሔር ጸለዩ፣ እናዝዤም እንዲህ አልኩ ይላል። ይቀጥላል። ጸሎቱን አቀረበ ወደ ጌታ። ቁጥር 20 ላይ እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል ተባለ። እግዚአብሔርን ከልብ ልናመሰግነው ይገባል። የተወደዳችሁ ወገኖቼ በምዕራፍ 8ኛው ስለ ቤተ መቅደስ መንጻት ስለ 2300ዎቹ ትንቢታዊ ቀናት ለነቢዩ ዳንኤል የተገለጠለት ቢሆንም ነገር ግን ትርጉሙ ማብራሪያው አልተሰጠውም ነበር። ስለዚህ ጊዜ ወስዶ ጸለየ። በዚህ ጊዜ እግዚአብሔር ማለት ነው ገብርኤልን መልአኩን ገብርኤልን ላከለት እንዲያብራራለት። እንዴት ያለ አስፈላጊነት ቢኖረው ነው እግዚአብሔር ከሰማይ ስለ 2300ዎቹ ቀናቶች እንዲያብራራለት የላከው? በእርግጥ እነዚህ ትንቢታዊ ቀናት ከጌታችን ከኢየሱስ ክርስቶስ አገልግሎት ጋር ከኛም ድነት ጋር በቀጥታ የተያያዙ ትንቢታዊ ቀናቶች ናቸው። በጣም ወሳኞች ናቸው። በጌታ የተወደዳችሁ ወገኖቼ እና መልአኩ ምን አለው? አሁን ጥበብን ማስተዋልን እሰጥህ ዘንድ መጥቻለሁ። እንግዲህ አሁን አስተውል ነው የተባለው። ስለዚህ እኛም ማስተዋል ያስፈልገናል። ትኩረት እንድንሰጥ ያስፈልጋል። ዛሬ በምድራችን ላይ ይህንን ትንቢታዊ የጊዜ ሰሌዳ በሚመለከት የተለያዩ አተረጓጎሞች ይሰጡታል። ቃሉ ራሱን ስለሚፈታ እንዲህ ይላል። ቁጥር 24 ላይ አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምንም ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅድሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማህ ላይ
70 ሱባኤ ተቀጥሯል ይላል። ለዳንኤል ነው እየተናገረ ያለው። ይህንን ትምህርት በሌሎች ጊዜያቶችም ደጋግመን የምንማረው ነው። ከዚህ በፊትም ተምረናል። እዚህ ላይ ልናስተውለው የሚገባ ሐሳብ ቢኖር ቁጥር 24 ላይ የጌታችን የኢየሱስ ክርስቶስ አገልግሎቶች ወደዚህ ምድር ሕፃን ሆኖ በሚመጣበት ጊዜ የሚፈጽማቸው ተልእኮዎች ተዘርዝረዋል። አመፃን መጨረስ፣ ኃጢአትንም መፈጸም፣ በደልንም ማስተሰሪ፣ የዘላለምንም ጽድቅ ያገባ ዘንድ እያሉ የተዘረዘሩት ጌታ ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ የፈጸማቸው ከአይሁድ ሕዝብ ጋር የተያያዙ ጉዳዮች እዚህ ውስጥ ተጠቃለዋል። ነገር ግን መጨረሻ ላይ ምን አለ? በሕዝብህና በቅድስት ከተማይ ላይ 70 ሱባኤ ተቀጥሯል ይላል። በሕዝብህ ስል ለዳንኤል ነው እየተናገረ ያለው። በሕዝብህና በቅድስት ከተማይ፣ ቅድስት ከተማቸው ለአይሁድ ሕዝቦች ማለት ነው ኢየሩሳሌም ነች። ይህ ማብራሪያ ሲሰጠው ማለት ነው ዳንኤል በምርኮ አገር ነው የነበረው። ነገር ግን በምርኮ አገር ሆኖ ገና እነዚህ አይሁድ ሕዝቦች ወደ አገራቸው የሚመለሱበት ጊዜ ስላለ ከዚያ በኋላ ደግሞ የሚመጡት ጉዳዮች ስላሉ ያንን ማብራሪያ ነው እየተቀበለ ያለው። በእርግጥ እሱም በምዕራፍ 9ኛው ከቁጥር 3 ጀምሮ ባደረጋቸው ጸሎቶቹ የእግዚአብሔር ሕዝብ የ70 ዓመታት የምርኮ ጊዜ አብቅቶ ወደ አገራቸው የሚመለሱበትና ታሪካቸው የሚታደስበትን ጊዜ እየጸለየ ነበር። ስለዚህ ጉዳይ ነበር በእግዚአብሔር በአምላኩ ፊት ሲያቀርብ የነበረው በጸሎቱ። አሁን ታዲያ ቀጥታ መልሱን ነገረው መልአኩ ገብርኤል። በሕዝብ እና በቅድስት ከተማይ ላይ 70 ሱባኤ ተቀጥሯል ይላል። ስለዚህ 70 ሱባኤ ወይም 490ዎቹ ዓመታት ወይም ቀናት የተመደቡት ለአይሁድ ሕዝቦች ነው። አንዱንም ሳምንት ቆርጠን ለሌላ ሕዝብ ወይም ለሌላ ጊዜ ማስቀመጥ አንችልም። ምክንያቱም ቃሉ ምን ይላል? በሕዝብህና በቅድስት ከተማይ ላይ 70 ሱባኤ ተቀጥሯል ነው። ቁጥር 25 ላይ ስለዚህ እወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ ይላል። ይህ ወሳኝ ነጥብ ነው። 2300ዎቹ መሰረታዊ ዋናው የጊዜ ሰሌዳ ሲሆን ከ2300 አሁን 70 ሱባኤ ተቆርጦ ለአይሁድ ሕዝቦች ተሰጠ ማለት ነው። ተቀጥሯል። ከእንግሊዘኛውና ከሌሎች ትርጉሞቹ ስትመለከቱ ተቆርጦ ከት ኦፍ የተመደበ ማለት ነው። ለአይሁድ ሕዝቦች ከዋናው የጊዜ ሰሌዳ ተወስኖ ለአይሁድ የተሰጠው ነው ማለት ነው። እና ይህ 70 ሱባኤ የሚጀምረው ከመቼ ነው የሚለው ጥያቄ ሲመጣ ስለዚህ እወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ እስከ የአዳኛችን መወለድ የሚወስድ የጊዜ ሰሌዳ ነው ማለት ነው። እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል ይላል። 7 ሱባኤ ሲደመር 62 ሱባኤ። ሱባኤ የምንለው ሳምንት ስለሆነ በ7 ማባዛት አለብን። የመጀመሪያውን 7 ሱባኤ በ7 ስናባዛው 49 ይመጣል። ቀጥሎ 62 ሱባኤ ደግሞ አለ። እሱንም በ7 እናባዘዋለን። 7 ሱባኤ አልፎ ደግሞ 62 አንድ ላይ በምንደምርበት ጊዜ 69 ሱባኤ ማለት ነው። 69 ሱባኤው በ7 ስናባዛው 483 ይመጣልናል። 69 ሱባኤ ሲሆን ለአይሁድና ለከተማቸው ለኢየሩሳሌም የተመደበው ደግሞ 70 ሱባኤ ሲሆን አሁን እስከ መሲሁ የሚደርሰው 69ኛው ወይም 69ኙ ሲሆን ቀጥሎ አንድ ሳምንት ይቀራል። ዞሮ ዞሮ ግን
ሰባው ሱባኤ በአጠቃላይ ለአይሁድ ሕዝብ ነው የተመደበው። መቼ ነው አዋጁ የወጣው? አዋጁ የወጣው ይህንን በታሪክ ላይም መፈተሽ ይቻላል። ነገር ግን ዕዝራ ምዕራፍ 6 ቁጥር 14 ላይ እንዲህ የሚለውን እናገኛለን። የአይሁድም ሽማግሌዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሰሩ፣ ተከናወነላቸውም። እንደ እስራኤልም አምላክ ትእዛዝ እንደ ፋርስም ነገስታት ሜዶንና ፋርስ ማለት እኮ ነው። እንደ ፋርስም ነገስታት እንደ ቂሮስና እንደ ዳሪዮስ እንደ አርጤክስስም ትእዛዝ ሰርተው ፈጸሙ ይላል። 3 ተከታታይ ነገስታት ማለት ነው። መጀመሪያ ቂሮስ የተባለው ንጉስ አይሁዶቹ ወደ ቀድሞ አገራቸው ተመልሰው አገራቸውን መልሰው እንዲገነቧት እንዲያድሷት አዋጅ አውጥቶ ነበረ፣ ቂሮስ ማለት ነው። ከዚያ በኋላ ዳሪዮስ፣ መጨረሻ ላይ አርጤክስስ ይላል፣ የመጨረሻው ማለት ነው። ስለዚህ በተለያዩ ጊዜያቶች አዋጅ ወጥተው የነበሩ ቢሆንም የመጨረሻውና ሕጋዊ ዕውቅና ያለው መውጫ እዚሁ በዕዝራ ምዕራፍ 7 በተለይ ከቁጥር 19 ጀምረን ከ12ም ጀምራችሁ ማንበብ ትችላላችሁ። አርጤክስስ ማለት ነው የተለየ ደብዳቤ በሌሎች መኳንንቶች ከሱ ስር ባሉት ባለስልጣናት የተፈረመበት ደብዳቤ፣ የተስማሙበት ደብዳቤ ተሰጠው ለዕዝራ ማለት ነው። ቁጥር 19 ላይ ስለ አምላኪም ቤት አገልግሎት የተሰጠኝ ዕቃ በኢየሩሳሌም አምላክ ፊት አሳልፌ ስጥ፣ ከዚህም በላይ ለማውጣት የሚያስፈልግን ለአምላኪ ቤት የሚያሻውን ነገር ከንጉሱ ቤተ መዛግብት አውጣ። እኔም ንጉሱ አርጤክስስ በወንዝ ማዶ ላሉት በጅርንዶች ሁሉ ይህን ትእዛዝ ሰጥቼአለሁ። የሰማይ አምላክ ሕግ ጸሐፊ ካህኑ ዕዝራ ከእናንተ የሚፈልገውን ሁሉ አዘጋጁለት። እስከ 100 መክሊት ብርም ቢሆን እስከ 100ም የቆሮስ መስፈሪያ ስንዴ እስከ 100ም የባዶስ መስፈሪያ የወይን ጠጅ እስከ 100ም የባዶስ መስፈሪያ ዘይት ቢሆን ጨውም ያለ ልክ ቢሆን ስጡ። ለግንባታው የሚያስፈልገውን እርዳታ ሁሉ አደረገለትና ትእዛዝ ሰጠ። ይሄ በ457 ዓመተ ዓለም ነበር። የተወደዳችሁ ወገኖቼ ትእዛዙ የተሰጠው ማለት ነው 457ኛው ዓመተ ዓለም ላይ። ስለዚህ ትእዛዙ ከሚወጣበት ጀምሮ እስከ መሲህ ድረስ ይላል። ትንቢተ ዳንኤል ምዕራፍ 9 ከቁጥር 25 ላይ ስለዚህ እወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤ እነሱም ራሳቸው አይሁዶች መስክረዋል። ለግንባታው 46 ዓመታትን ነው የተጠቀምነው ብሎ በዮሐንስ ወንጌል ምዕራፍ 2 ላይ ለጌታ ለኢየሱስ ክርስቶስ ራሱ እኛ 46 ዓመት የፈጀንን አንተ በ3 ቀን ውስጥ ታስነሳዋለህን ብለው ጠይቀውት ነበረ። ስለዚህ ትንቢታዊ የጊዜ ሰሌዳው ልክ ነው ማለት ነው። ስለዚህ እዚህ ላይ ምንድነው የሚለው? እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች ይላል። በጭንቀት ዘመን እንዴት ነው በጭንቀት ዘመን ተሰረች የሚለው? ነህምያ ምዕራፍ 2 ቁጥር 19 ላይ እንዲህ የሚለው እናነባለን። ሆሮናዊው ሰንበለጥ፣ ባሪያውም አሞናዊ ጦቢያ፣ አረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን፣ ቀላል አድርገውንም ይህ የምታደርጉት ነገር ምንድን ነው? በአሁኑ በንጉሡ ላይ ተሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም ዕድል ፈንታና መታሰቢያም የላችሁም አልኳቸው ይላል። ምዕራፍ 4 ከቁጥር ጀምሮ እንዴት በመከራ በስቃይ ከተማይቱ እንደተሰረች ሲገልጽ፣ ሰንበለጥም
ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድም አላገጠ። በወንድሞቹና በሰማርያ ሰራዊትም ፊት እነዚህ ደካሞች አይሁድ የሚሰሩት ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊውም ጦቢያ በአጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል አለ ይላል። ስለዚህ ከባድ ተቃውሞ ነበረ ማለት ነው። እንዲያውም መጨረሻ ላይ ትጥቅ የጦር መሳሪያ ሁሉ ይዘው በአንድ እጃቸው እየሰሩ በአንድ እጃቸው ደግሞ እየተከላከሉ እንደሰሩ ሁሉ ይናገራል። ስለዚህ በጭንቀት ከተማዋ እንደምትሰራ ገብርኤል ራሱ ተናግሮ ነበረ ማለት ነው። ቁጥር 26 ላይ ከ62 ጊዜ 7 በኋላ መሲህ ይገደላል ይላል። መሲህ የሚገደለው የተወደዳችሁ ወገኖቼ እዚህ ላይ ከ62 ጊዜ 7 በኋላ ነው የተባለው እንጂ ልክ በ62ኛው ላይ መሲሁ ይገደላል አይልም ቃሉ። ከ62ኛው ሱባኤ በኋላ ይላል። የመጀመሪያው 7ማ ለግንባታው የተጠቀሙበት ጊዜ ነው። ግንባታውን ከጨረሱ በኋላ ማለት ነው። በነ ነህምያ ጊዜ አገልግሎት የሚጀምሩበት ጊዜ ነው። ለመሲሁ መወለድ ሰዎችን የሚያዘጋጁበት ጊዜ ነበር ጊዜው። ታዲያ ጥቅሱ ምን ይላል? ከ62 ጊዜ 7 በኋላ መሲህ ይገደላል ይላል እንጂ በ62ኛው ላይ ወይም 62ቱ ሳይገባደድ መሲህ ይገደላል አይልም። ከ62 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣውም አለቃ ሕዝብ ይላል ከተማይቱንና መቅደሱን ያጠፋሉ፣ ፍጻሜውም በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል ይላል። ስለዚህ ነገር የሚመጣው አለቃ ሕዝብ የሚባለው ብዙም ጊዜ በከባድ ሁኔታ በተሳሳተ ሁኔታ እየተተረጎመ ይገኛል። የተወደዳችሁ ወገኖቼ የሚመጣው አለቃ ሕዝብ ከተማይቱን ያጠፋል የተባለው ማን ነው? ሉቃስ ምዕራፍ 1 ከቁጥር 20 እስከ 24 ላይ እንዲህ ይላል። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ ይወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ፣ በማዕከሏም ያሉ ከእርሷ ፈቀቅ ይበሉ፣ በገጠር ያሉም ወደ እርሷ አይግቡ። የተጻፈ ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። በዚያን ወራት ላይ እርጉዞችና ለሚያጠቡ ወዮላቸው፣ ታላቅ ችግር በምድር ላይ በዚህ ሕዝብ ላይ ቁጣ ይሆናልና። በዚህ ሕዝብ ላይ ማለት በአይሁድ ሕዝቦች ላይ መሲሁን ባለመቀበላቸው በሰይፍ ስለትም ይወድቃሉ፣ ወደ አሕዛብ ሁሉም ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። ኢየሩሳሌም ነች ከተማይቱን የሚመጣውም አለቃ ሕዝብ ከተማይቱን ያጠፋታል የተባለው ከዚህ አንጻር ነው። የተወደዳችሁ ወገኖቼ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ላይ ስንመለከት ወደ ወገኖቹም መጣ፣ ወገኖቹም አልተቀበሉትም። ነገር ግን ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የአይሁድ ሕዝቦች የተመደበችው ጊዜ 70 ሱባኤ ወይም 490 ሙሉ ቀናት ወይም ዓመታት ነበር በጌታ። የተወደዳችሁ ወገኖቼ አሁን እስከ መሲሁ ይወስድ ነበረ ከ457 ዓመተ ዓለም 483ን ምክንያቱም 483ቱ ነው የሚበልጠው። በምንቀንስበት ጊዜ 27 ዓመተ ምህረት ላይ ያመጣናል። ምክንያቱም አዋጁ የወጣው ኢየሩሳሌም እንድትታደስና እንድትጠገን አዋጁ የወጣው 457 ዓመተ ዓለም ላይ የመጨረሻው አዋጅ ሰጪ ንጉሥ አርጤክስስ ባወጀ ጊዜ 457 ዓመተ ዓለም ስለሆነ አሁን 69ኙ ሱባኤ ደግሞ ከ457ቱ ይበልጣል። ምክንያቱም 483 ነው የሚመጣው በ7 ስናባዛው። ስለዚህ ከ483 ማለትም 69ኙ ሱባኤ ማለት ነው 457ቱን በምንቀንስበት ጊዜ
26 27 ዓመተ ምህረት ላይ ያደርሰናል። ይሄ ወሳኝ ጊዜ ነው። ኢየሩሳሌም ግን በጭንቀት ጊዜ ነው የምትሰራው ይላል። ስለዚህ መሲሁ ተወልዶ ወደ አይሁዶቹ መልእክት ይዞ በቀረበ ጊዜ አልተቀበሉትም። እሱን ባለመቀበላቸው ምክንያት የሚመጣ አለቃ ሕዝብ አለ ነው የተባለው። እነዚህ ሮማውያን ናቸው፣ ሌላ አይደለም። ብዙ ሰዎች ዛሬ ምን ብሎ ይሰብካሉ? የሚመጣ አለቃ ሕዝብ ገና ወደፊት የሚመጣ ነው ይላሉ። አይደለም፣ ኦልሬዲ መጥተዋል። ሮማውያን ናቸው ኢየሩሳሌምን የአይሁድን ከተማ ከበው በ70 ዓመተ ምህረት አፈረሷት። ጌታ ኢየሱስ ክርስቶስ ራሱ ወደ ሰማይ ከመሄዱ በፊት አይሁዶችን አስጠነቀቃቸው። ይቺ ኢየሩሳሌም የምትፈርስበት ጊዜ ይመጣል። ማቴዎስ ምዕራፍ 23ኛው ከቁጥር 37 ጀምራችሁ ብታነቡ አለቀሰላት ይላል። ከተማይቱ አለቀሰላት እንባውን አፍስሶ። እንዲያውም በሉቃስ ወንጌል ምዕራፍ 19ኛው ለሰላምሽ የሚሆነውን ይህንን ጊዜ ብታውቂ አሁን ግን ከዓይንሽ ተሰውሯል ብሎ ለኢየሩሳሌም አለቀሰ፣ ለሕዝቡ አለቀሰ። የሚመጣው አለቃ ሕዝብ የተባለው እዚህ ላይ እሱ ነው። ስለዚህ እስከ መሲህ ድረስ እስከ መሲህ መቀባት የሚወስደን ነው ጊዜ። ማቴዎስ ምዕራፍ 3ኛው ከቁጥር 16 ጀምራችሁ ስታነቡ በዮሐንስ በመጥመቁ ዮሐንስ አማካይነት ጌታ ኢየሱስ ወደ ዮርዳኖስ ሄዶ መጠመቁን እንረዳለን። መሲህ ተብሎ እግዚአብሔር ቀባው። የሐዋርያት ሥራ ምዕራፍ 10 ቁጥር 38ኛው ላይ ጥምቀቱ በመንፈስ ቅዱስ እግዚአብሔር እሱን መቀባቱ እንደሆነ እንዲህ ሲል ይገልጸዋል። ሐዋርያት ሥራ ምዕራፍ 10 ቁጥር 38ኛው ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበርና ይላል። ስለዚህ እስከ አለቃው እስከ መሲህ ማለት የተቀባ ማለት ነው። ጌታ ኢየሱስ ክርስቶስ የተቀባ ነው። እሱን ማን ቀባው? እግዚአብሔር ራሱ በመንፈስ ቅዱስና በኃይል ቀባው ይላል። በተጠመቀ ጊዜ መቀባቱ 27ኛው ዓመተ ምህረት ላይ ነበረ እና ታዲያ ወደ ምዕራፍ 9ኛው የመጨረሻዋን አንድ ሱባኤ ስንመጣ ቁጥር 27 ላይ እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል ይላል። እርሱም ስል ጸረ ክርስቶስ ማለት ወይም አንቲክራይስት ማለት ወይም ሌላ ኃይል ማለት አይደለም። እርሱም ስል ራሱ ጌታችን ኢየሱስ ማለት ነው። ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል ይላል። ለአንድ ሱባኤ፣ በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል ይላል። ጌታ ኢየሱስ በ27ኛው ዓመተ ምህረት ላይ ከተጠመቀ በኋላ ከጥምቀቱ በኋላ አገልግሎቱን ቀጠለ። ወደ አባቱ ቤት ወይም ወደ ማርያም ተመልሶ ቤት ውስጥ አልቆየም ከዚህ በኋላ። ነገር ግን ከዛ በፊት በቤት ሆኖ እየታዘዛቸው ነበር ይላል። ነገር ግን ከጥምቀቱ በምድረ በዳ ከተጠመቀ በኋላ ጾመ፣ ራሱን አዘጋጀ፣ ወደ አገልግሎት ገባ። 3 ዓመት ተኩል አገለገለ። ደቀ መዛሙርቱንም መርጦ ማለት ነው። 3 ዓመት ተኩል ካገለገለ በኋላ 27ኛው ላይ ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል፣ በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል ይላል። 3 ዓመት ተኩል እየዞረ እየሰበከ ርኩሳን መናፍስትን እያወጣ በጣም አስገራሚ የሆኑ ተአምራትን እየሰራ ለ3 ዓመት ተኩል ከቆየ በኋላ በቀራንዮ መስቀል ላይ ወጥቶ ጽኑ ቃል ኪዳን አደረገ። ቃል ኪዳን በደም ይጸናልና ጌታ ኢየሱስ ክርስቶስ ሕይወቱን በቀራንዮ መስቀል ላይ በመስጠት ከሕዝቡ ጋር ጽኑ ቃል ኪዳን አደረገ፣ በሱባኤው እኩሌታ ማለት ነው። ያም ሆኖ ክርስቶስ ለሰብአዊ ዘር ቢሞትም አሁንም ቢሆን አይሁዶች አልተቀበሉትም። በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል ይላል። እንዴት ነው ከዚህ በፊት ሲቀርቡ የነበሩትን ቁርባኖችና መስዋዕቶችን ያስቀረው? ከዚህ በፊት የነበሩት የበጎች፣ የኮርማዎች እንደዚሁም የፍየሎች መስዋዕት ሁሉ የሚያመለክቱት ወደ ጌታ ኢየሱስ ክርስቶስ ነበር።
አሁን ግን ራሱ ዋናው እውነተኛው የእግዚአብሔር በግ ተገለጠ። ስለዚህ ከሱ ሞት በኋላ ሌላ መስዋዕት፣ የእንስሳት መስዋዕት መቀጠል የለበትም። ስለዚህ መስዋዕቱንና ቁርባኑን ያስቀራል ስል በሱ ሞት አማካይነት የእንስሳት መስዋዕት ሁሉ ወደ ፍጻሜ መጣ ማለት ነው። ደግሞ አለ ቁጥር 27 ላይ እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል፣ በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል ይላል። ስለዚህ እሱ በሞተ ጊዜ 3 ዓመት ተኩል አገልግሎ ማለት ነው 31 ዓመተ ምህረት ላይ እሱ በሞተ ጊዜ የእንስሳት መስዋዕት ሁሉ ቀረ። ከዛ በኋላስ ጌታ ኢየሱስ ክርስቶስ ከአይሁዶች ጋር በምን አይነት ሁኔታ ነው የቀጠለው? ማቴዎስ ምዕራፍ 10 ቁጥር 5 ላይ ደቀ መዛሙርቱን ሲያዛቸው እንዲህ ብሎ ነበረ። ምዕራፍ 10 ማቴዎስ ቁጥር 5 ላይ እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሄዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ እንጂ አላቸው። ይህ ጥቅስ በጣም መሰረታዊ ነው። የተወደዳችሁ ወገኖች፣ ደቀ መዛሙርትን ስልካቸው ወደ አሕዛብ ወደ ሳምራውያን አትሂዱ፣ ይልቁንም ወደ እስራኤል ቤተ እስራኤል ወደ አይሁዶች ወደ እነሱ ሂዱ ነው ያለው። ለምን? ራሱ ከዚህ በፊት በትንቢት ለነቢዩ ዳንኤል ትንቢትን የሰጠው ለአይሁዶች የተመደበው የጊዜ ሰሌዳ እየተገባደደ መሆኑን ራሱም ያውቃል። ስለዚህ ጌታ ኢየሱስ ክርስቶስ አትሂዱ ብሎ መመሪያ ሰጣቸው። በኋላ ላይ ግን ወደ ዓለም ሁሉ ሂዱ ያለበት ጊዜ አለ። ለነሱ ግን ሲያስተምራቸው ወደ ቤተ እስራኤል ወደ ጠፉት በጎች ሂዱ ነበር ያላቸው። ነገር ግን እዛ አላከተመም። የተወደዳችሁ ወገኖቼ፣ አሁን ወንጌል ቅድሚያ መሰበክ ያለበት ለቤተ እስራኤል መሆን ነበረበት። እነሱ ካልተቀበሉትስ ወደ ሌሎቹ መሻገሩ የማይቀር ነው። ኋላ ላይ ሐዋርያ ጳውሎስ ራሱ ሲናገር በሐዋርያት ሥራ ምዕራፍ 13 ለአይሁዶቹ እንዲህ ሲል ነበር የተናገረው። ምዕራፍ 13 ከቁጥር 45 እና 46 ላይ አይሁድም ብዙ ሕዝብ ባዩ ጊዜ ቅንዓት ሞላባቸው፣ እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ። ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። መጀመሪያ ላይ የእግዚአብሔር ቃል ለእናንተ ነው መሰበክ ያለበት። የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። እናንተ አንፈልግም፣ ይሄ ወንጌል ይቅርብን፣ በአፍንጫችን ይውጣ ካላችሁ ወደ አሕዛብ ዘወር እንላለን። ለአይሁዶች የተመደበ ጊዜ ነበረ 70 ሱባኤ የተባለው። ስለዚህ ጌታ ኢየሱስ ክርስቶስ ከሞተና ወደ ሰማይ ከሄደ በኋላ ወንጌል አሁንም ለተጨማሪ 3 ዓመት ተኩል፣ ምክንያቱም የመጨረሻው ሱባኤ ሙሉ መሆን አለበት፣ 3 ዓመት ተኩል ጌታ ያገለገለበት፣ ከዚያ በኋላ መስዋዕትና ቁርባን ያበቃበት። አሁንም ቢሆን የእግዚአብሔር ፍቅር የጊዜ ሰሌዳውን ከአይሁዶች ጋር ቀጠለ ለ3 ዓመት ተኩል። ራሳቸው አይሁዶች ለአይሁዶቹ መስበካቸውን ቀጠሉ። ይህንን የምናገኘው ሐዋርያት ሥራ ምዕራፍ 7 ላይ ነው። እናንተ አንገተ ደንዳኖች ከቁጥር 51 ልባችሁና ጆሮአችሁም ያልተገረዘ። ይህንን እስጢፋኖስ ለራሳቸው ለቤተ እስራኤል ነው እየተናገረ ያለው፣ በተለይ ለአይሁዶች። እናንተ አንገተ ደንዳኖች ልባችሁ ጆሮአችሁም ያልተገረዘ፣ እናንተ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደተቃወሙት። እናንተ ደግሞ ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁ፣ ገደላችሁትም። ተመልከቱ፣ አሁን ለአይሁዶች ነው አሁንም መልእክቱ እየተሰበከ ያለው። ይሄው ገደላችሁ። እሱ ከመምጣቱ በፊት ጌታ ኢየሱስ ክርስቶስ ከመምጣቱ በፊት
የነበሩትን ነቢያት አባቶቻችሁ ገደሏቸው፣ እናንተ ደግሞ ራሱን መሲሁን ገደላችሁ ብሎ በቀጥታ ነው እየተናገረ ያለው። አባቶቻችሁ ያላሳደዱት ማንን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁ እናንተም አሁን እርሱን አሳልፋችሁ ሰጣችሁ፣ ገደላችሁትም። ለራሳቸው ነው እየተናገረ ያለው። ቁጥር 54 ላይ ይህን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር፣ ኢየሱስም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ ይላል። ጆሮአቸውን ደፈኑ፣ በአንድ ልብ ሆነውም ወደ እርሱ ሮጡ፣ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህን ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር ይላል። የአይሁዶች ጊዜ ያበቃው በዚህ ቦታ ላይ ነበር እንደ ሕዝብ። ይሄ ደግሞ 34ኛው ዓመተ ምህረት ላይ ማለት ነው። ከ27ኛው 69ኛው ሱባኤ ያከተመበት ነው። እስከ መሲሁ ጥምቀት የሚያመጣን ነው። እዛ ላይ አንድ ሱባኤ ስትጨምሩ ማለት ነው ሰባቱን እስከ 34ኛው ዓመተ ምህረት እስጢፋኖስ የተወገረበት ትክክለኛ የጌታችን ኢየሱስ ክርስቶስን ባህሪ ነበር ያሳየው። እውነትን በቀጥታ ነገራቸው። ደግሞ እንደ ጌታ ኢየሱስ ምን አለ? እግዚአብሔር ሆይ አባቶ ይህንን ኃጢአት አትቁጠርባቸው የሚያደርጉትን አያውቁምና። ይህንን ቃል ጌታ ኢየሱስ ክርስቶስ ራሱ ነበረ በመስቀል ላይ ሲቸነክሩት የተናገረው። እስጢፋኖስም ይህንን ተናገረ። በዚህ ጊዜ ለአይሁዶች የተመደበው ጊዜ አበቃ። ምዕራፍ 8ኛው ላይ ምን ሆነ ታዲያ? በዚያን ጊዜ ይላል ከቁጥር 1 ጀምሮ በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ ይላል። ከስደት የተነሳ አሁን ወንጌሉ ቀጠለ። ቀጥሎ ያለውን ሁኔታ ስታነቡ በጸሎት የሚተጉ ሰዎች እስጢፋኖስን ከቀበሩ በኋላ ፊልጶስ ወደ ሰማርያ ወርዶ ሰበከላቸው፣ በደስታ ተቀበሉት ይላል። ነገር ግን አስቀድሞ ወደ ቤተ እስራኤል እንጂ ወደ ሌሎች ቦታዎች አትሂዱ የሚል መመሪያ ተሰጥቷቸው ነበር። ጊዜው ማክተሙን እንመለከታለን። የተወደዳችሁ ወገኖቼ 70ው ሱባኤ በዚህ አይነት ሁኔታ ተጠናቀቀ። የመጨረሻው አንድ ሱባኤ ገና ቀርታለች። የቤተ ክርስቲያን ዘመን መሃል ገብቷል። ከ69ኛው ቀጥሎ የሚሉት አስተምሮ ስህተት ነው። ቤተ ክርስቲያን በብሉይ ኪዳን ዘመንም ነበረች። ቤተ ክርስቲያን በብሉይ ኪዳን ዘመንም ነበረች። ይህንን ልናስተውለው ይገባል። ክርስቲያን የሚል ስም ነው እንጂ በአዲስ ኪዳን የመጣው ቤተ ክርስቲያን በብሉይ ኪዳን ዘመን አልነበረም። አቤል በምንድን ነው የዳነው? ጻድቁ አቤል ይላል ሐዋርያ ዕብራውያን መጽሐፍ ምዕራፍ 11ኛው ላይ ተመልከቱ። አቤል በእምነት ይላል በግን አቀረበ ይላል። አብርሃም በእምነት ይላል ይስሐቅን አቀረበ ይላል። ሁላቸውም በእምነት ይላል። ሙሴ ቤተ እስራኤላውያን የበሮቻቸውን ጉበኑንና መቃኑን ደም የቀቡት በእምነት ነበር። በብሉይ ኪዳን ዘመንም ሰዎች የዳኑት በበጉ ደም ነው፣ በሌላ ነገር አይደለም፣ በስራ አይደለም። የተወደዳችሁ ወገኖቼ በደሙ ነው የዳኑት። በጉበኑ ላይ ባለው ደም፣ ያ ደም እኮ የክርስቶስን ደም ያመለክታል። አቤል ራሱ ያፈሰሰው የበጉ ደም ማለት ነው የክርስቶስን ደም ያመለክታል። ስለዚህ ቤተ ክርስቲያንን ይወክላሉ እነሱ። ስለዚህ ከ69ኛው ቀጥሎ የቤተ ክርስቲያን ዘመን መጣ። ብሉይ ኪዳንም ቤተ ክርስቲያን ነበረ። ክርስቲያን የሚል ስያሜ ነው እንጂ የመጣው በፊትም በክርስቶስ የሚያምኑ ሰዎች ነበሩ በጌታ የተወደዳችሁ ወገኖቼ። ስለዚህ እዚህ ትንቢተ ዳንኤል ምዕራፍ 8ኛው ላይ ስለ 2300 ቀናቶች የተነገረው ተቆርጦ ለአይሁድ ሕዝብ የተሰጠው 70ው ሱባኤ በእስጢፋኖስ መወገር ተጠናቀቀ። ነገር ግን የቀረው ክፍልስ ምክንያቱም ከ2300ዎቹ 490ውን በምንቀንስበት ጊዜ የሚቀር ጊዜ አለ 1810። እሱስ ይህንን በቀጣይ ክፍለ ጊዜያችን እናጠናለን።
ሐሳብ ካላችሁ ጥያቄ ካላችሁ በኮሜንት ስፍራ አስቀምጡልን። ስለሰማችሁ እግዚአብሔር ይባርካችሁ።